ያልፋል። የማያልፍ ቢመስልም ያልፋል እንደዋዛ። ችግርና ጭንቀት መከራ ቢበዛ ጥብቅን ከያዝነው እድልን በተስፋ ነገ ደስ ይለናል ዛሬን ብንከፋ። አንዱ ችግር አልፎ ሌላው ቢተካካ ለጊዜው ነው እንጂ ሁሉም ያልፋል ለካ። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድና የተወደዳችሁ የተከበራችሁ የሮዳ ዩቱብ ቻናል ተከታታይ ቤተሰቦች እንዴት ናችሁ? እኔ ጋር አልሐምዱሊላህ ሁሉ ሰላም ሁሉ አማን። እናንተን በያላችሁበት አላህ አማን ሰላም አላህ ያደርጋችሁ። ሀገራችንን አማን ሰላም አላህ ያደርግልን። እኛንም በያለንበት አላህ ይጠብቀን ይጠብቃችሁ እያልኩ ዛሬ ደግሞ እንግዲህ በትንሿ አጥር ምጥን ያለች ለእናንተ ጠቅማችኋለች እያልኳትን እስኪ ራሳችንንም እናስታውስባታለን በዛው የሚለውን እስኪ ለእኔ ወደድኳትን ለእናንተ ልጋብዛችሁ ዝግጁ ሆኜ መጥቻለሁ ማለት ነው። እናንተም ቪዲዮ ሲደርሳችሁ ሸር፣ ሰብስክራይብ፣ ላይክ ያደርጋችሁ አበረታት ነው ወደሲ። ስለዚህ አንዳንድ ጊዜ ምን አለ መሰላችሁ አያልፉም ያልናቸው ነገሮች ያልፋሉ። አዎ ያልፋል። በዚህ ምድር ላይ የማያልፍ ነገር ምን አለ ብትሉኝ ሞት ብቻ ነው የማይታለፈው። ከእሱ ከፈጣሪ ከአላህ ቆርጦ ከመጣ በጭራሽ መታለፍ የማይቻለው ሞትና ሞት ብቻ ነው። ሌላው ነገር በጭራሽ የማይታለፍበት ነገር የለም። ችግር ይታለፋል፣ ጭንቀት ይታለፋል፣ ደስታንም እናልፋለን። ሁሉም እየታለፈ እኮ። በነገራችን ላይ ደስታና ችግር አንድ አይደሉም። ደስታ ሁልጊዜም ተደስተን ለመኖር የምንታገልበት ነው። ችግርን ላለመጋፈጥ፣ ችግርን እንዳይመጣብን፣ ችግሮችን ለማስወገድ ነው ሁልጊዜም የምንጋፈጠው። ነገር ሰውነንና ያለ ችግር ደስታን ማግኘት ደግሞ አይቻልም። የሚገርማችሁ ነገር አንዱ ዝም ብለን አስበነው እናውቃለን፣ ግን በቃ ደስታን ለማግኘት እኮ ክፉን አስተናግደን ነው። ስለዚህ አንዳንድ ጊዜ ደስታ ስናገኝ ማለት ነው ያን ደስታችንን በምን አይነት መንገድ ነው ያገኘነው፣ እንዴት ልናገኘው ቻልን ብለን አስበን የምናውቅ ሰዎች እንኖራለን። እርግጠኛ ባልሆንም አይኖርም። የደስታችን ዕለት በቃ ደስ ብሎን በደስታችን ሰዓት ራሱ ፈጣሪን የምንረሳ ሰዎች እንኖራለን ብዬ ነው የማስበው። ልክ ስንከፋ ግን ለምን እንዲሆንኩ ለምን ብለን በቃ ምርር እንላለን። ፈጣሪን ራሱ እንወቅሳለን። ግን ያንን ነገር ያመጣ ነው ከየት ጀምረን ከየት ወደ የት እየሄድን ነው ብለን ራሳችንን አስበነው አናውቅም። ስለዚህ የደስታው ምንጭ ግዴታ ስንፈጠር ጀምሮ በቃ አልቅሰን ነው። ከእናታችን ጎን እኮ ስንወጣ ረር ብለን አልቅሰን ነው የምንወጣው። ስለዚህ ክፉን የምናልፈው እንደምናሳልፈው እምነቱ ሲኖረን ነው። እምነቱ ከሌለን ግን ያንን ችግር ማለፍ አንችልም። አንዳንድ ጊዜ ምን አለ መሰላችሁ በቃ ትዕግስት ያለው ሰው በእውነት ነው የምላችሁ ችግሮችን ሲያልፉ እንኳን አይታወቁም። ትልቁ ነገር ሶብር ነው። ትልቁ ነገር ትዕግስት ነው። ትዕግስት አላህ ይስጣችሁ። የእውነቴ ነው የምላችሁ ትልቅ እድል ማለት በቃ ሶብርና ትዕግስት ያለው ሰው ነው። ትዕግስት የሌለን ሰዎች፣ ሶብር የሌለን ሰዎች መስተካከል የሚችሉትን ነገሮች አበለሻሽተን አልሆነ ነገር ውስጥ እንገባለን። ለተለያዩ ነገሮች መቸኮል፣ አለመረጋጋት፣ በጣም ብዙ ነገሮችን አበላሽተን እናልፋለን። ከእንደገና እነዚያ ነገሮች ለማስተካከል በጣም ብዙ ዋጋ ያስከፍለናል። በጣም ብዙ ዋጋ ነው የሚያስከፍለን። እንበሳጫለን፣ እንናደዳለን፣ ራሳችንን ሁሉ የምናጣበት መንገዶች አሉ። ይህ ሁሉ ምንድነው? ትዕግስት አለማድረጋችን በጣም ብዙ ነገሮችን የምናጣባቸው መንገዶች አሉ። ስለዚህ ትዕግስትን አላህ ይወፍቃችሁ፣ መረጋጋትን አላህ ይወፍቃችሁ። የእውነቴ ነው የምላችሁ። ደስታ ራሱ እኮ ደስታን በሰብር የተደሰታችሁበት ነገር አልሐምዱሊላህ። ስለዚህ ይሄ ደስታ ከፈጣሪ ካንተ ያገኘሁት ነው፣ እኔ ብቻዬን ያደረግኩን ነገር አይደለም ብላችሁ ልክ ፈጣሪን አመስግናችሁ ያን ደስታ ረጋ ብላችሁ ስታሳልፉት ጣዕም አለው።
በሩጫ የሆነ ነገር ደስታው የሚመርበት ጊዜ አለው። ስለዚህ ዛሬ ምን ልላችሁ ነው በዚህ መካከል የመጣሁት፣ ፈጣሪ መልካም ልብን አላህ ይወፍቃችሁ፣ መረጋጋትን አላህ ይወፍቃችሁ። ምክንያቱም ትልቅ ጥቅም ስላለው ማለት ነው። ስለዚህ የማይታለፍ ነገር ሞት ብቻ ነው እንጂ የመጣ ችግር የሚሆን ምንም ይታለፋል። የምናልፈው ዋነኛው ነገር ጤና አፍያ ሲኖረን ነው። ጤናችሁንም አፍያችሁንም አላህ ይወፍቃችሁ። አገራችንንም አማን ሰላም አላህ ያደርግልን። እኛንም በያለንበት አላህ ያፈቃቅደን፣ አላህ ያስተዛዝነን፣ አላህ ያስተዛዝነን። መተዛዘን ትልቁ አጀንዳ። ሰውና ሰው ከተዛዘነ፣ እኛ ከተሳሰብ፣ ከተረዳድ ሁሉ ነገር ለእኛ ቀላል ነው። ዱንያ ላይ ያለ ነገር ሁሉ ቀላል ነው። ጭካኔን አላህ ያንሳለን፣ መጨካከንን አላህ ያስወግድልን። ስለዚህ ወደ ቀረችው አገጥም ጋብዛችኋለሁ። እናንተም ቪዲዮ ሲደርሳችሁ ሸር፣ ሰብስክራይብ፣ ላይክ ያደርጋችሁ አበረታቱ ነው ውዶችዬ። እወዳችኋለሁ፣ አከብራችኋለሁ። መልካም ነገር ሁሉ እየተመኘሁላችሁ በያላችሁበት ሰላማችሁ በዘት ተረፍረፍ ይበልልኝ። እስኪ ወደ ግጥም አጋበዝኳችሁ፣ አብረን መቼም ምን የወደድኩትን ለእናንተስ ለምን ይቅርባችሁ እላችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ያልፋል የማያልፍ ይመስልም ያልፋል እንደዋዛ፣ ችግርና ጭንቀት መከራ ቢበዛ፣ ጥብቅን ከያዝነው እድልን በተስፋ ነገ ደስ ይለናል ዛሬን ብንከፋ። አንዱ ችግር አልፎ ሌላው ቢተካካ፣ ለጊዜው ነው እንጂ ሁሉም ያልፋል ለካ። ልብን ሞላ አድርገን በትቡ ተተጋን፣ ምስኪን ያልፍለታል ዘላለም አይኖርም እንዴት ተቸገረ። የችግር ጎዳና ሀዘን እጁን ልኮ በሚሰብረን ጊዜ ተይዘን ስናነሳ በጥልቅ ትካዜ፣ ደርሶ የሚያጽናናን የሚያደርገን ቀና። ችግር የሚጋፈጥ እጅጉን መለኛ፣ ከራሳችን እኩል ውድ ነው ጓደኛ። ከራሳችን እኩል ውድ ነው ጓደኛ። ታማኝ አሳቢ ተቆርቋሪ፣ ችግርህ ችግሬ ችግርሽ ችግሬ፣ ደስታሽ ደስታዬ ደስታህ ደስታዬ። በሁሉ ነገሩ ተጎንህ የሚሆን ጓደኛ፣ ታማኝ ባልንጀራ አላህ ይስጣችሁ። ገንዘብን ሳይሆን አያራ፣ አዱንያን ሳይሆን ወይም የሚያስታውስ፣ ገንዘብን ሳይሆን ሀያትን ጤናን የሚመኝ አላህ ይወፍቃችሁ። እወዳችኋለሁ። ቪዲዮ ሲደርሳችሁ ሸር፣ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱ። ውድ ሀገሬ ልጆች አሰላሙ አለይኩም።